የኮንዶም ግኝት ኮንዶም ዘመን አመጣሽ ግኝት ነው ብለው ያስባሉ? ሺህ ዓመታት ወደ ኋላ ልመልሶት። ጥንታዊ ዘመን በ3000 ዓመት ከክርስቶስ ልደት በፊት ጥንት ግብፃውያን ላይነን ጨርቅን እንደ ኮንዶም ይጠቀሙ ነበር። ይህ በእንዲህ እንዳለ ጥንት ቻይናውያንና ጃፓናውያን ዘይት የተነከረ የሲልክ ወረቀት ይጠቀሙ ነበር። አዎ ለመስማት ይከብዳል። የሮማና የመካከለኛው ዘመን በመካከለኛው ዘመን ሮማውያንና ግሪኮች የእንስሳት ፊኛን ይጠቀሙ ነበር። እርግዝናን ሳይሆን በሽታን ለመከላከል ነበር በብዛት የሚጠቀሙበት። በአውሮፓ በ1500 ጣሊያናዊው ዶክተር ጋብሪኤል ፋሎፒኖ የቂጥኝ በሽታን ለመከላከል የላይነን ኮንዶሞችን በኬሚካል በመንከር እንዲጠቀሙ ይመክር ነበር። የላስቲክ ኮንዶም አመጣጥ ምስጋና ለቻርልስ ጉዲር ይሁንና እንደ አውሮፓውያን የዘመን አቆጣጠር በ1800 የላስቲክ ኮንዶም አገልግሎት ላይ መዋል ጀመረ። ይህን ልብ ይበሉ። በወቅቱ የተመረቱት ኮንዶሞች እንደገና በጥቅም ላይ ይውሉ ነበር። አዎ በወቅቱ የነበሩ ሰዎች አጥበው እንደገና ይጠቀሟቸው ነበር። ዘመናዊው የኮንዶም ግኝት እንደ አውሮፓውያን የዘመን አቆጣጠር በ1920 የላቴክስ ኮንዶሞች በመጨረሻ መወገድ የሚችሉ ስስና ምቹ ሆነው በስፋት መመረት ጀመሩ። እንደ አውሮፓውያን የዘመን አቆጣጠር በ1980 በዓለም አቀፍ ደረጃ የተከሰተው የኤችአይቪ ኤድስ ወረርሽኝ ለመከላከል ጥቅም ላይ እንዲውሉ የግንዛቤ ማስጨበጫ ሲሰራ ቆይቷል። ዛሬ ላይ እጅግ ስስ ይዘት ያላቸው በተለያየ ቃና እንዲሁም በምሽት የሚያበሩ ኮንዶሞች ተፈጥረዋል። ስማርት ኮንዶሞች እንደማለት ይሆን? ቀጣዩስ ምን ይሆን? በአርቲፊሻል ኢንተለጀንስ ኤአይ የታገዘ መከላከያ? ማን ያውቃል? አንድ ነገር ግን እርግጠኛ መሆን እንችላለን። ያም ኮንዶም አሁን ላይ ለመድረስ እጅግ በጣም ረጅም መንገድ አልፏል። እርሶስ ቀጣይ ትልቁ የኮንዶም ግኝት ምን ይሆናል ብለው ያስባሉ? ሐሳቡን ያጋሩ።